ሰላም አለይኩም ውድ የቻናላችን ቤተሰቦች፣ በዛሬው ቪዲዮአችን ላይ በአዲሱ ኦርሃን ክፍል የተከሰቱ አዳዲስ ነገሮችን የምናይ ይሆናል። ባለፈው ሳምንት ይህ ፊልም ሲቋጭ የነበረበት አጓጊ ክፍልን ተመልክተናል። ይህም የኦርሃን ጎራዴ የፍላቪየስ አንገት ላይ አርፎ ነበረ። በዚህኛው ቪዲዮ ያልጠበቅናቸው ብዙ ነገሮችን ተመልክተናል። ከዚህም ውስጥ ኦርሃን ፍላቪየስን ለመግደል ከኔ ማን ያስጥልሃል ሲል በጠየቀው ወቅት ፍላቪየስ የመለሰው መልስ ትንሽ አስገራሚም ነበረ። አንተን ከዚህ በፊት ከኔ ያስመለጠህ አላህ እኔንስ ካንተ ያስመልጠኝም ወይ ሲል ጠይቆታል። በዚህ የተገረመው ኦርሃንም ሊያድንህ ይችላል ሲል መልሶለታል። በዚህም አላበቃም። ፍላቪየስ አስፖርቻ እንዲሁም ደግሞ ደሚርሃን ያዘጋጁትን ሁለት የተለያዩ መሰናክሎች አሳልፎ ለኦርሃን ሰጥቶታል። ኦርሃንም ይሄን ለማረጋገጥ ፍላቪየስን ይዞ ተጉዟል። ፍላቪየስም ጎን ለጎን ሆኖ ከኦርሃን ጋር ተዋግቷል። በዚህም የተነሳ ፍላቪየስ ከኦርሃን ጋር ያለውን ወዳጅነት እጅጉን አጠናክሯል። አስፖርቻ ከዚህ በፊት በጣም ጠላትነቷንና በሚገርም ብቃቷ አመራሯን ስንመለከት ነበረ። ነገር ግን የእሱ አገዛዝ አሁን ላይ እያበቃለት ያለ ይመስል የመጨረሻ እንቅስቃሴዎቿ የነበሩት የኦርሃን ሚስትን ኑልፊርን አግታታል። ኑልፊርን ልታግታት የቻለች ዳፍኔ በሰጠቻት መረጃ መሰረት ዳፍኔ ምንም እንኳን የተለሳለሰች ብትመስልም እንኳን ሙሉ ለሙሉ መረጃውን አሳልፋ ለአስፖርቻ በመስጠት ኑልፊር እንድትታገት አድርጋለች። በመጨረሻም ኑልፊርና ዳፍኔ ብቻቸውን ቀርተዋል። አስፖርቻ ኦርሃንን ለመጋፈጥ ወጥታለች። ሁለቱ እህትማማቾች አንድ ላይ በሆኑበት ወቅት በምንም እንኳን ኑልፊር ዳፍኔን ለመመለስ የተለያዩ ነገሮችን ለማድረግ ሞክራ ነበረ። ነገር ግን የዳፍኔ ልብ በቀላሉ የሚለሳለስ አይነት አልነበረም። በዚህም የተነሳ ኑልፊር የታሰረችበትን ገመድ በጥሳ በመነሳት ዳፍኔን ከመታቻት በኋላ ለማምለጥ ሞክራለች። ነገር ግን ከተወሰኑ ርቀቶች በኋላ በድጋሚ ተገናኙ። በዚህ ወቅት ነበረ ዳፍኔ ኑልፊርን የመውጋትን እድልን ሙሉ ለሙሉ አገኘች። መሬት ላይ ካስተኛቻት በኋላ ጩቤዋን አወጣች። ነገር ግን የዳፍኔ ጩቤ የኑልፊር ልብ ላይ ሳይሆን መሬቱ ላይ አረፈ። በዚህም የተለያዩ ነገሮችን ለማገናዘብ ብንሞክርም እንኳን ዳፍኔ የተለሳለሰችና እህቷን መግደል የማትችል እንደሆነ እንዲሰማን አድርጎን ነበር። ነገር ግን ዳፍኔ የነገረቻት ነገር አንጻሩን የተለያየ ነበረ። ለሁለቱም ልጆቿ የተለያዩ ወጥመዶችን እንደዘረጋችና እቅዶችን እንዳዘጋጀችላቸው ነበር የተናገረችው። በዚህም የተነሳ ከኑልፊር ጋር ገብ ላይ ገጠሙ። በመሃላቸው አንድ ጩቤ ብቻ ነበረ ዳፍኔ ያዘችው። ነገር ግን ይህ ጩቤ በሚታገሉበት ወቅት አንደኛቸው ላይ ተሰካ። መጀመሪያ ላይ ኑልፊር የተወጋች ነበር የሚመስለው። ነገር ግን ከወደቁ በኋላ ስንመለከት ኑልፊር ሳትሆን ዳፍኔ ተወግታ ነበረ። በሰዓቱ የምትሞት ትመስል ነበረ። ኑልፊርም አንቺ እህት አይደለሽም፣ የማቃት ዳፍኔ እዚህ ውስጥ የለችም በማለት ትታት ተነስታ አምልጣለች። በእርግጥም ያመለጠችው ከጀርባ የሚከተላት ሰው ስለነበረ ነበረ። በዚህም የተነሳ ኑልፊር ከነሱ ወጥመድ አምልጣለች። ኦርሃን ቤይም ፍላቪየስ ባሳወቀው መሰረት ቀድሞ ተዘጋጅቶ ስለነበረ የአስፖርቻን የተለያዩ ወጥመዶችን በጣቱ አመለጠ። የተዘጋጁት ሁለት ወጥመዶች እንደመሆናቸው ኦርሃን እነ ሻይሻምቤይን ወደ ደሚርሃን እንዲሄዱ አዟቸው ነበረ። ሻይሻምቤይን በእርግጥ የራሱን ሰዎች ብቻ ይዞ ለመጓዝ የፈለገ ቢሆንም ኦርሃን ግን የራሱን ሰዎች ይዘውት እንዲከተሉት አዟቸዋል። በዚህም የተነሳ እነ ቦራንቤይን እነ ቻድኩታይ አብሮት እንዲከተሉት አድርጓል። ይህም ሻይሻምቤይን በተወሰነ መልኩ እንደተጠራጠረው የሚያሳይ ነገር ነው። ነገር ግን ቦታው ላይ ከደረሱ በኋላ ደሚርሃንን ወደ ቤተ መንግስታችን አባተ ከመጣ በኋላ እዛ የስምምነት ሀሳቦችን መወያየት እንችላለን የሚል ሀሳብ አቅርበውለት ነበረ። ነገር ግን ደሚርሃን ቤይ እዛው እንዲመጡና ለደፈጣው እንዲመቸው ስለሆነ የፈለገው አባታችን እዚህ ቀጥሯችሁ ነበረ፣ ከተስማማችሁ በኋላ ማፈግፈጋችሁ ስርዓት እንደሌላችሁ ማሳያ ነው፣ አባታችን እንዲመለስ አደርገዋለሁ በማለት ተናገረ። የተፈጠረው ነገር ሙሉ ለሙሉ ስላልገባው ሻይሻምቤይ በቀልድ አስመስሎ ፍላቪየስ ስለጠነሰስከው እቅድና ኦርሃንን እዚህ ልታጠቃው ማሰብህን ነግሮናል፣ አንተ እዚህ ሁኑ ነው ጥቃት መደረግ ያለበት በማለት ጥቃት ሰንዝረውበታል። ይህን ያደረገበትም ምክንያት ሻይሻምቤይ የተፈጠረውን ነገር ለደሚርሃን ለማስረዳት ነበረ። ደሚርሃንና ሻይሻምቤይ በተናነቁበት ወቅትም ገፍትረኝና ሩጥ በማለት ደሚርሃን እንዲያመልጥ አድርጎታል። ከዛ በኋላም ልጁን ተከተለው በማለት ይጂትን ሻይሻምቤይ እንዲከተሉ አዞታል። ነገር ግን ይጂትን ደሚርሃን ቤይ መሃል ላይ ከደረሱ በኋላ አንተ ማስመለጥ ልክ አይደለም ሲል ተናግሮት ነበረ። ደሚርሃንም አባትህ ከሞተ በኋላ አልጋውራሽ የምትሆነው አንተ ነህ፣ ትክክለኛው መንገድ ላይ ያለኸው አንተ ነህ፣ ለምን እንደዚህ ነገር ታደርጋለህ በማለት ጠይቆት ነበረ። በዚህ የተነሳም ይጂት ቤይ ለቆታል፣ እንዲያመልጥም ፈቅዶልታል። ስለዚህ ሌሎቹ ምንም አይነት ነገር ሳይዙ ባዶ እጃቸውን ወደ ቤተ መንግስት ተመለሱ። ሌላኛውና ሶስተኛው ርዕስ የነበረው ደግሞ የኦርሃን ቤይ ወንድም የነበረው አላዲን ከሚስቱ ጎንቻ ጋር ወደ ቤተሰቦቿ ጥየቃ የሄዱበት ወቅት ነበረ። የተለያዩ መሰናክሎችን ካለፉ በኋላ ወደ ቤተ መንግስታቸው ደረሱ። ጀርመንያን ውስጥ እንደደረሱም ወንድሟን አገኙት። ወንድሟ የተቀበለበት መንገድ ግን አስቸጋሪ ነበረ። አላዲንን ለማስፈራራትም ሆነ ለመደብደብ ሞክሮ ነበረ። ጎንቻ በመሃል ጣልቃ ልትገባ እየሞከረች ነበረ። በመጨረሻም ሁለቱ እንዲታሰሩ ትዕዛዝ ሰጠ። ሁለቱ በታሰሩበት ወቅት አንድን ነገር ሰማ። ይህም ጎንቻ ልጃቸው እንዳይጎዳባትና ከዚህ በኋላም ልጃቸው ከተጎዳ ድጋሚ ይህንን ሀዘን የመሸከም አቅሙ እንደሌላት ስትነግረው አዳመጠ። በዚህም የተነሳ ልቡ የተወሰነ የተለሳለሰ ይመስል ነበረ።
ስለዚህም እስር ቤቱ እንዲከፈትና ሁለቱ እንዲለቀቁ ነገር ግን ኦርሃን ቤይ ጋር ጦርነት ሙሉ ለሙሉ እንዳወጁና የሱን ሀገርነት እንደማይቀበሉ አስጠንቅቆ ነገራቸው። በዚህም የተነሳ አላዲን ቤይ ከሚስቱ ጋር ወደ ቡርሳ ቤተ መንግስት ተመለሰ። ኦርሃን ቤይ ወደ ቡርሳ ከአላዲን ጋር ቀድሞ ነበር የደረሰው። በዚህም የተነሳ ማታ ላይ የኢፍጣር ፕሮግራም እንደመኖሩ እንግዳ እንደሚኖራቸው ለእናቱ አሳወቃት። እናቱም ማን ነው ስትል ጠየቀችው። እሱም ፍላቬስ መሆኑን አስረዳት። እንዲህ አለች፣ ፍላቬስ ከዚህ በፊት ጠላታችን የነበረ ሰው እንዴት እንግዳችን ሆኖ ሱፍራችን ላይ ይቀመጣል አለች። ኦርሃን ቤይ ግን ዛሬ ያለበት እንጂ የሰው ልጅ ያለፈ ታሪኩ ማንነቱን አይገልጽም በማለት እንግዳቸው እንደሚሆን ተናገረ። ፍላቪዮስ ምንም እንኳን ቢግደረደርም ነገር ግን ማታ አብሮ ከቤተሰቡ ጋር ለማፍጠር ተስማማ። ማታ በተቀመጡበት ወቅት የሻይሻን ቤይ እናት የሆነችው ዲዳር ሃቱን የሰርጉ ስርዓት እንዲፋጠንና ይህነው ስነ ስርዓት በነጋታው እንዲካሄድ ጥያቄ ለማልሁናቱን አነሳች። ማልሁናቱንም እንዲሆን ፈቀደች። ስለዚህም በነጋታው ይህና ምሽት እንደሚሆን ሁሉም ተስማሙ። ይህ ነገር ግን ለፍላቬስ እንዲሁም ለፋጡማ መርዶ ነበረ። እያፈጠሩ በነበረበት ወቅት ኦርሃን ቤይ ስለ ፍላቬስ ያለፈ ታሪኩን እንዲያነሳለት ጠየቀው። ፍላቬስም የሚያስታውሰው ሙሉ ለሙሉ ሳይሆን አንዳንድ ነገሮችን ብቻ እንደሚሆን አነሳ። ከዚህም ውስጥ ቤታቸው በር ላይ የተጻፈ አንድ አረበኛ ጽሑፍ እንደነበረና ሙሉ ለሙሉ ማስታወስ እንደማይችል ተናገረ። ከዚህም በተጨማሪ አባቱ ወደሆነ ጦርነት ሊሄድ እንደነበረና እናቱም እርጉዝ እንደሆነች አስታወሰ። ይህንን በያለበት ባለበት ወቅት የተዘነዘረ ቀስት እናቱን እንደመታትና እናቱ እንደወደቀች ከዛም የተወሰኑ ወታደሮች እንደመጡ አባቱም እሱን ለመደበቅ ግድግዳው ስር እንዳስቀመጠው ከዛ በኋላም አባቱን እንደገደሉት ከዛም የገደለው ሰውዬ ወደ እሱ እንደተጠጋ ከዚህ ውጭ ያለውን ነገር ግን እንደማያስታውስ ተናገረ። ኦርሃን ቤይም በሚገርም ሁኔታ የወንድማማች ጥያቄ ለፍላቬስ እንዳቀረበለት ተመልክተናል። እዚህ ቦታ ለአንተ የሚሆን የሚገባህ ነው፣ ከኔ ጎን ያንተ ቦታ ነው፣ ወንድሜም ትሆናለህ አለው። ፍላቬስም ላቀረበለት ጥያቄ እጅጉን አመስግኖ ነገር ግን መጀመሪያ የራሱን የዘር ሐረግ መፈለግ እንዳለበት የጠፋ ስሙን ማስመለስ እንዳለበት ተናግሮ ከዚህ ቤተ መንግስት መሄድ እንዳለበት አሳወቀ። ኦርሃን ቤይም ከዚህ በኋላ ይሄ ቤተ መንግስት ለሱ ሁሌም ክፍት እንደሆነ ነገረው። በእርግጥም የፍላቬስ ከዛ ቤተ መንግስት መሄድ መፈለግ የሱን የዘር ሐረግ መፈለግ ብቻ አይመስልም። የፋጡማ ጋብቻ መቃረቡን ተከትሎ ያንን መቋቋም የቻለም አይመስልም። ስለዚህም ፍላቬስ በጠዋቱ ጉዞ ለማድረግ ተነሳ። ከፋጡማ ጋር ተፋጠጡ። ነገር ግን ምንም አላወሩም ነበረ። በልቦቻቸው የተግባቡ ይመስሉ ነበረ። ፍላቬስ ፋጡማ የሰጠችው መሐረብ በሩ ላይ ካስቀመጠ በኋላ ፈረሱን ይዞ ከቤተ መንግስቱ ወጣ። ፋጡማ ሃቱን እሱን ካየች በኋላ ተመልሰው ወደ ክፍሏ ገብታ ማልቀስ ጀመረች። ነገር ግን እህቷ ስላደፋፈረቻት ደህናሁን ልትለው ተከትለው ወጣች። በሚያስገርም ሁኔታ ዳፍኔ ሃቱን የፍላቬስና የፋጡማን ግንኙነት አውቃ ስለነበረ ለኢጂት ቤይ ደብዳቤ ጻፈችለት። ሁለቱን ለማጣላትና ለማናከስ ከመፈለግ ባሻገርም አባቱ ሻይሻን ቤይ ምናልባት እንኳን ፍላቬስ ኢጂትን ከገደለው ለበቀል ሲል ይነሳና ኦርሃን ቤይም ላይ ማመፁ ጉዳይ ይጠናከራል ብላ ስላሰበች ነበር ይህንን ደብዳቤ ጻፈችው። ይህን ደብዳቤ ካነበበ በኋላ እሳት ለብሶ እሳት ጎርሶ ወደ ፋጡማ ክፍል ሄደ። ነገር ግን ፋጡማን እዛ ሊያገኛት አልቻለም። ከዚህ በኋላ ፈረሱን አስነስቶ ወደ ውጭ ወጣ። እናቱ በድንጋጤ እሱን ለመከተል ፈረስ አዘዘች። ነገር ግን በሚያሳዝን ሁኔታ ፋጡማና ፍላቬስ ቆመው እያወሩ በነበረበት ወቅት ኢጂት ደረሰባቸው። ንዴቱን መቆጣጠር አልቻለም ነበር። ጎራዴውን መዘዘ። ሁለቱ ተጋጠሙ። ነገር ግን ፍላቬስ ጋር የሚመጣጠን አይነት ጉልበት አልነበረውምና በቀራሩ ተዘረረ። ፍላቬስ ምንም አይነት ጩቤ አልሰነዘረም ነበረ። ፋጡማ እየለመነችውና እያወራችሁ በነበረበት ወቅት ኢጂት ከኋላው መጥቶ ጩቤውን ሰነዘረ። ነገር ግን ፍላቬስ ካመለጠው በኋላ ድጋሚ ፍላቬስ ጩቤውን አወጣና ኢጂትን ጎኑ ላይ ወጋው። ኢጂት ተዘረረ። ነገር ግን በዚህ አላበቃም። ከፊት ለፊት ዳፍኔ አዘጋጅቶ የነበረው ጦር በአንድሪያስ ሲመራ የነበረው ኮማንደሩ ከፍላቬስ ቀጥሎ የተሾመው አዲሱ ኮማንደር ነበርና እሱ ወታደሮችን ይዞ ከዳፍኔ ጋር ወደ እነሱ መጣ። በቁጥርም የሚመጣጠኑ አልነበሩም። ሁለቱ ከወታደሮች ጋር ተፋጠጡ ፊት ለፊት። በሌላኛው አቅጣጫ ደግሞ ሚርሃን ቤይ ወንድም የነበረው ዱርሱን ለኦርሃን መልእክትና መረጃ እያቀበላቸው ነበር። ይህም ወደባቸው ላይ የስምምነት ሀሳብ ለማድረግ የተለያዩ ሹማምንቶች ከአስፖርቻ ጋር ስብሰባ ያደርጉ እንደነበረ የሚያሳውቅ መልእክታቸው ነበረ። በዚህም የተነሳ ኦርሃን ልክ እንደ ማንኛውም ሰው እንደሚለብሰው ለብሰው ወደዛ ወደብ ተጓዙ። እዛ ስብሰባ ውስጥም ገቡ። ሁሉንም ካወሩ በኋላ ስምምነት ላይ መድረስ ባለመቻላቸው ከዚህ በኋላ ጦርነት እንደሆነ ካወጁ በኋላ ተመልሰው ወጡ። ግን ሹማምንቶቹ ያሰቡት ነገር እጁን ጉኑ የተለየ ነበረ። ይህም ለአስፖርቻ ምንም አይነት መሬት የመስጠት ፍላጎት አልነበራቸውም። በዚህም የተነሳ አስፖርቻ በጣም ተናዳ ነበረ። ታዲያ ከዚህ ጦርነት የሚተርፈኝ እኔ የጫካ ፍየል ነው ወይ ስትል ጠይቃቸው ነበረ። በዚህም የተነሳ ሻይሻን ቤይ ተናዶ ቀድሞ ስለወጣ ከኦርሃን ጋር ሊገናኙ አልቻሉም ነበረ። አስፖርቻን እንደ መያዣ አድርገው ሊጠቀሙባት ፈልገው ነበረ።
በዚህም የተነሳ አስፖርቻ ላይ አንድ ሰው መድበው ሌሎች ኦርሃንን ለማጥቃት ወደ ውጭ ወጡ። ነገር ግን ኦርሃንን ለማጥቃት በሚሞክሩበት ወቅት ኦርሃን ብላ ቀድማ ተጣርታ ኦርሃንን ለማስጣል ሞከረች። ይህ ነገር በጣም እጅጉን የሚያስገርም ሆኗል። ኦርሃን እንዲሁም አስፖርቻ ጎን ለጎን ሆነው ሌሎች ጋር ለመፋለም ሲዘጋጁ የዛሬው ምዕራፍ ሙሉ ለሙሉ ተጠናቋል። በቀጣይ የሚገጥመንን ነገር አብረን የምናየው ይሆናል።